ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ስለ ቋቁቻ እናወራለን። ዶክተር ኡመር አብዱ እባላለሁ፣ የስትሮይ ስፔሻሊስት ነኝ። ቋቁቻ ወይም ቲኒያ ቨርሲከለር የሚባለው ወይም ቲሪያሲስ የሚባለው የዘወትር የጤና ባለሙያዎች ከሚያስተውሏቸው በሽታዎች ውስጥ አንዱ ነው። በአንዳንድ የሀገራችን ክፍሎች በተለያየ ስም ይጠራል። ለምሳሌ ባረሌ የሚሉት አሉ። ቋቁቻ ቲኒያ ቨርሲከለር ወይም ቲሪያሲስ ቨርሲከለር በመባልም በሕክምናው ምሁራን ይጠራል። የቋቁቻ መንስኤ ማላሴሲያ ፉርፉር የተሰኘ ፈንገስ ነው። ማላሲዚያ የተሰኘው ፈንገስ በሰው የላይኛው ቆዳ ክፍል ላይ ተወስኖ የሚገኝ በአብዛኛው ችግር ሳይፈጠር የሚኖር ተህዋስ ነው። ፈንገሱ በአብዛኛው የሚገኝባቸው ቦታዎች ቅባት አምጪ የሆኑ የጀርባ፣ የደረት፣ ራስ ቅል እና የፊት ቆዳዎች ላይ ነው። ይህ ፈንገስ ቋቁቻ ወይም ሴቦሪክ ደርማታይቲስ እና የፀጉር ስር ቁስለት ሊያስከትል ይችላል። ቋቁቻ በሽታ ነጣ ያሉ ከለምጥ በሽታ ፈዘዝ ያሉ የቆዳ ችግር ያመጣል። የቋቁቻ ችግር ከቆዳ ቀለም ለውጥ ውጪ ህመም አልባ ነው። አልፎ አልፎ ማሳከክ ሊኖረው ይችላል። ከቋቁቻ ጋር ተያይዞ መግለጽ የሚያስፈልገው በሽታ ሴቦሪክ ደርማታይቲስ ይባላል። ይህ ቅንድብ፣ ጺም፣ አፍንጫና የራስ ቅል አካባቢ የሚያሳክክና የሚፈረፈር ወይም የሚቦን ችግር የሚያስከትል በሽታ ነው። የራስ ቅል ቆዳ ላይ የሚከሰተው ሴቦሪክ ደርማታይቲስ በህክምና አገላለጽ ደንድሩፍ ይባላል። ይህ ችግር በተለምዶ ፎሮፎር ይባላል። ሴቦሪክ ደርማታይቲስ ያው በኤችአይቪ ታማሚዎች ላይ የከፋ ደረጃ ላይ ሊደርስ ይችላል። ያው የከፋ ማለት ያው ከተለመደው ወጣ ያለ ስፋቱን በዛ ያለ ሙሉ የራስ ክፍል ሊያካትት የሚችል እንደ ቁስለት ደረጃ የሚያመጣ ነገር ሊሆን ይችላል። በቀላሉ የማይጠፋ አይነት ነገር ሆኖ ልናስተውለው እንችላለን ማለት ነው። የቋቁቻ ምርመራና ህክምናውን ስንመለከት የቋቁቻ ችግር በአብዛኛው ያለ ተጨማሪ የላቦራቶሪ ምርመራ በቀላሉ ሊታወቅ የሚችል በሽታ ነው። የበሽታው ምልክት ከታየበት የቆዳ ክፍል በተወሰደ ናሙና ወይም ስክራፒንግስ የማላሲያ ፈንገስ መኖሩን ማረጋገጥም ይቻላል። የቋቁቻ በሽታን ለማከም የተለያዩ ቅባቶችን መጠቀም ይቻላል። ያው የተለያዩ ቅባቶች አሉ፣ እነሱን በመጠቀም ማከም ይቻላል ማለት ነው። ለ2 ሳምንት ከተጠቀምነው ሊጠፋ እና ሊፈወስ ይችላል ማለት ነው። የቋቁቻ በሽታ በስፋት የተሰራጨ ከሆነ ደግሞ የሚዋጡ መድኃኒቶችን በመውሰድ ልናክመው እንችላለን ማለት ነው። የተለያዩ የሚዋጡ መድኃኒቶች አሉ፣ እነሱን በመጠቀም ፈንገሱ እንዲጠፋ እና በሽታው እንዲጠፋ ማድረግ ይቻላል ማለት ነው። ይህ የቆዳ ችግር ከሚያስከትሉ ፈንገሶች መካከል ነው አንዱ ነው ማለት ነው እና እንደዚሁ መታከም የሚችል ነገር ነው ማለት ነው። ስለ ቋቁቻ ይህን ያህል ካልኩ ይበቃል ብዬ አስባለሁኝ። ጥያቄ ሀሳብ ካላችሁ ሀሳብ መስጫው ላይ ያስቀምጡ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አመሰግናለሁ።